ሰላም ጤና ይስጥልኝ። በዓለም ሁሉ ያላችሁ ህዝቦች ስለ ኢትዮጵያ አጠቃላይ መረጃ ለማካፈል ወደድኩ። በተከታታይ አጫጭር መረጃዎች ይቀርባሉ። ስለምትከታተሉን ከልብ እናመሰግናለን። ኢትዮጵያ በአፍሪካ ቀንድ የምትገኝ የረጅም ዘመን ታሪክ ያላት ሀገር ናት። በአፍሪካ ነፃነቷን ጠብቃ የኖረች ብቸኛ ሀገር ነች። በህዝብ ብዛት ከአፍሪካ ሁለተኛ ስትሆን በቆዳ ስፋት ደግሞ 10ኛ ናት። ዋና ከተማዋ ደግሞ አዲስ አበባ ናት። አብዛኛዎቹ የአፍሪካ ሀገሮች ዕድሜያቸው ከ100 ዓመት የሚያንስ ሲሆን ኢትዮጵያ ግን ከጥንት ጊዜ ጀምሮ በንጉሠ ነገሥታት እና ንግሥተ ነገሥታት የተመራች ሀገር ናት። የሰለሞናዊ ሥርወ መንግሥት ያመጣጡን ዘር እስከ 10ኛው ዓመተ ዓለም ድረስ ይቆጠራል። ኢትዮጵያ የሰው ልጅ ከጥንት ጊዜ ጀምሮ የኖረባት ቦታ እንደሆነች ብዙ የሳይንሳዊ መረጃ ተገኝቷል። በበርሊን ጉባኤ በኩል የአውሮፓ ሀያላት ሀገሮች አፍሪካን ሲከፋፍሎት ኢትዮጵያ ነፃነቷን ጠብቃለች። የሊግ ኦፍ ኔሽንስ አባል ከነበሩት 3 የአፍሪካ ሀገሮች አንዷ ነበረች። ከአጭር የኢጣሊያ ወረራ ጊዜ በኋላም ከተባበሩት መንግስታት መስራቾች አንዷ ናት። ከሁለተኛው የዓለም ጦርነት በኋላ ብዙ የአፍሪካ ሀገራት ነፃነታቸውን ሲያገኙ ሰንደቅ ዓላማቸውን በኢትዮጵያ ቀለሞች ማለትም በአረንጓዴ፣ ቢጫ እና ቀይ ላይ ነው የመሰረቱት። አዲስ አበባ ደግሞ ለየተለያዩ በአፍሪካ ላይ ላተኮሩ ዓለም አቀፍ ድርጅቶች መቀመጫ ሆነች። ይቀጥላል። አመሰግናለሁ።